ሰላም ጤና ይስጥልን ውድ የተከዘደ ተከታታዮች ወቅታዊና አዲስ መረጃዎችን ለመከታተል ቻናላችንን ላይክ ሼር እና ሰብስክራይብ በማድረግ ስለምትከታተሉን እጅግ እናመሰግናለን። ለሰዓቱ የተጠናከሩ መረጃዎች ነው። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በሰጡት መግለጫ የተፈናቃዮችና የትግራይ ሉዓላዊነት ጉዳይ ለሰላም ሲባል እንደማይተው አስጠነቀቁ። ጉዳይ መምላስ ተናዛበልትን ሉዓላዊ ወሰናት ትግራይ كم سجون رأسها أبيركا كتحالفو مفتان وتصيدو موت كم زخونة نريو زلناي سلازخونة كم زقبا جزين العليز وسدا انت خوناون حزوون سلامون بوليتيكاون مفتحين مقار بكل دقافن دلوناتن كله تعويته يقرب نزيد بزي مفتاح زفتر نايسة تقلولاو أو تجري حسيركا مترف زي كأل سلزخونة حزون بالعول بوليتيكاون استراتيجيكاون تمتان حلافنتن الطوف مفتحيك جبروا له يجبأ የትግራይ ፕሬዝዳንት ጀነራል ታደሰ ወረደ ጀነራል ሳሞራ የኑስ የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ በምዕራብ ትግራይ ጉዳይ የጀመሩት የተቀናጀ ስራ ከአሜሪካ ድጋፍ አገኘም። አቶ ጌታቸው ረዳ ወደ ምዕራብ ትግራይ ባደረጉት ሶስተኛ ጉዞ የተሳካ ስራ ሲሰሩ ጌታቸው ወሎ አማራ ነበር፣ ነገር ግን ማንነቱን ክዷል በማለት የሐሰት ትርክት ለመፍጠር የሞከረው አሸተ ደምለው በበኩሉ ተሸማቀዋል። በሌላ መረጃ አቶ ጌታቸው ረዳ ከትግራይ ያልተጠበቀ ድጋፍ አገኘ። እነኚህና ሌሎች መረጃዎች ይኖሩናል። አብራችሁን ሆኖ በቅድሚያ የትግራይ ፕሬዝዳንት ጀነራል ታደሰ ወረደ ጀነራል ሳሞራ የኑስ የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ በምዕራብ ትግራይ ጉዳይ የጀመሩት የተቀናጀ ስራ ከአሜሪካ ድጋፍ አገኘም። የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ በዛሬው ዕለት ወደ ትግራይ ምዕራባዊ ዞን ወልቃይት ጠገዴ ሰቲት ሁመራ በኢትዮጵያ የአሜሪካ አምባሳደር ከሆኑት ኤርቪን ማሲንጋ ያደረጉት ጉዞ የዚሁ አካል መሆኑ ተገልጿል። ጀነራል ታደሰ ወረደና ጀነራል ሳሞራ የኑስ የሚገኙባቸው በርካታ የትግራይ ጀነራሎች በምዕራብ ትግራይ ወልቃይት ጠገዴ ሰቲት ሁመራ ጉዳይ ተመሳሳይ አቋም መያዛቸውን ከቀናት በፊት መዘገባችን ይታወሳል። ይህንን ተከትሎ የትግራይ መንግስት ዘላቂ መፍትሄ ለትግራይ ተፈናቃዮች በሚል መሪ ቃል ከሚመለከታቸው የፌዴራልና የተባበሩት መንግስታት አካላት ጋር ትናንት ጥር 4 ቀን 2018 ዓ.ም ውይይት ማድረጋቸውን አይዘነጋም። በወረራ ምዕራብ ትግራይን እያስተዳደሩ ያሉት የአማራ ክልል ተወካዮች በበኩላቸው በድንጋጤ የፌዴራል መንግስት ስልጣን የሆነውን የእርዳታ ድርጅቶች የማገድ ኃላፊነት በመጋፋት ሁለት የተራድኦ ድርጅቶች አግደናል ማለታቸውን ብዙዎች ሲያስገርም ቆይቷል። ይህ የእግድ ደብዳቤ የተጻፈው የምዕራብ ትግራይ ህዝብ በግድም በውድም ነፃ እንደሚወጣ የቀድሞ የፌዴራል ኤታማዦር ሹም ጀነራል ሳሞራ የኑስ መግለጻቸው ተከትሎ ነው። ጀነራሉ ከኮርነር ፕሬስ ጋር ባደረጉት ቃለ መጠይቅ የምዕራብ ትግራይ ህዝብን ማንነትን ለርካሽ የፖለቲካ ትርፍ ሲባል ለድርድር የማያቀርብ ኩሩ ትግራዋይ ነው ሲሉ ማስረዳታቸውን ይታወቃል። ራሳቸው ጀነራሉ የወልቃይት ተወላጅ መሆናቸውን ገልጸው ድሮ የትግራይ ግዛት እስከ አብርሃ ጅራ፣ ለማለሞ፣ አብደራፊዕና ሌሎች አሁን ወደ ጎንደር የተካለሉት ሰፋፊ ግዛቶችን ያካልል እንደነበር ገልጸው አሁን በሚደረገው የታሪክ ነጠቃ የትም እንደማያደርስ በመግለጽ እንደ ደመቀ ዘውዴ ያሉ በተንሸዋረረ አመለካከት ናላቸውን የዞረባቸው ወላጆቻቸውን ክደው ማንነታቸውን በገንዘብ የለወጡ ግለሰቦች ሊኖሩ እንደሚችሉ ገልጸው ሰፊው የወልቃይት ጠገዴ ህዝብ ግን የፈለገ ጫና ቢደርስበትም ትግራዋይ ማንነቱን ለድርድር እንደማያቀርብ ገልጿል። በምዕራብ ትግራይ እየተደረገ ያለው የዲሞግራፊ ቅየራና የካሪክለም ለውጥ በሚመለከት ሲያብራሩ መሰል ድርጊት በቀዳማዊ ኃይለ ሥላሴና በደርግ ስርዓተ መንግስቶች ተሞክሮ የከሸፈ ትግራይን የማዳከም ሴራ ነው። ነገር ግን እኛ ተማሪዎች ሆነን ያልተሳካ አዲስ የአማራ ማንነት የመጫን ሴራ አሁን ሊሳካ አይችልም ሲሉ መሞገታቸው ይታወሳል። مستسدد استفناء على 1 مليون كابي يخون يبهل يكون كندو زخون دم الله يفتول كاي ويز بز اليوم بزاو كوين زارم زلنا منت كاير كوي بهال تجا تبراوين دهالون كتكم አገልግሎት ተረክብ ምንነት ቀይር ባልኩኝ ያው ትምርቲው ስርዓት ትምርቲ በካሌ ቋንቋ ገረምሉ this is meaning ተመለቲ ማለት ትግራዋይ በዚህ ሰው ተዛት እዚህ ዘቀየር ነገር የለም ተርድቆል ካብ ትግራዋይነት ተቀይሮ ማንም ሰብ ካሪከለም ይቀየር ካሊ ይቀየር አይቀየር
ጀነራል ሳሞራ አሁን ላይ ከቀዩ ተፈናቅሎ በየቦታው ስለተጣለ ህዝብ ብቻ ሳይሆን እዛው በወራሪዎች ስር ማንነትን ቀይር የተባለ ስለሚጨቆን ህዝብም መጨነቅ አለብን። ስለሆነም ተወደደም ተጠላ የትግራይ ታሪካዊና ህጋዊ ርስት ወደ ባለቤቱ ይመለሳል ብለው ነበር። ይህንን ቃለ መጠይቅ ከሰጡ በኋላ በቀናት ልዩነት ውስጥ የአሜሪካ አምባሳደር ወደ ምዕራብ ትግራይ አምርተዋል። የአቶ ጌታቸው ረዳና የአሜሪካ አምባሳደር የምዕራብ ትግራይ ጉዞ እንዲሁም የፖለቲካ ሁኔታ በትግራይ ፖለቲካ ውስጥ እጅግ ቁልፍ ከሚባሉት ጉዳዮች አንዱ የሆነው የሚሊዮኖች የትግራይ ዜጎች ጉዳይ አሁን ላይ አዲስና መጨረሻ ምዕራፍ ላይ የደረሰ ይመስላል። የቀድሞው የህወሓት ቁልፍ ሰውና አሁን ላይ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ አማካሪ ሆነው የተሸሙት አቶ ጌታቸው ረዳ ከአሜሪካው የኢትዮጵያ አምባሳደር ጋር በመሆን ወደ ምዕራብ ትግራይ ማቅናታቸውና ከሁለት ወር በፊት የስድብ ናዳ ሲያወርዱባቸው የነበሩት የወራሪዎቹ አመራሮች መሪ አሸተ ደምለው አንገታቸውን አቀርቅረው ሰላምታ ሊሰጡ የተገደዱበት ሁኔታም የዚህ ፍጻሜ ማሳያ ሆነዋል። የአምባሳደሩ ጉዞ ዓላማ በሚመለከት አቶ አሸተ ደምለው አምባሳደሩ የዞኑን አስተዳደር ለማወያየትና የጤና ተቋማትን አገልግሎት አሰጣጥ ለመጎብኘት መግባታቸውን ተገልጸዋል በሚል የተሳሳተ መረጃ ሊያዛቡት ቢሞክሩም አምባሳደሩ የሄዱበት ምክንያት በምዕራብ ትግራይ ምክንያት ከትግራይ ጋር ሊያጋጥም የሚችለውን ግጭት ከወዲሁ ለማስቀረት የፌዴራል መንግስት በአፋጣኝ ሊያደርጋቸው የሚገቡትን ነጥቦች በሚመለከት ለማስረዳት መሆኑን በዛሬው ዕለት የትግራይ ፕሬዝዳንት ከሽረ የሰጡት መግለጫ አመላክቷል። በመሆኑም የአምባሳደር ማሲንጋ ጉዞ አንኳር ጉዳዮች የምዕራብ ትግራይ ተፈናቃዮች እስከነ ሙሉ የደህንነት ዋስትናና ክብራቸው ተጠብቆ ወደ ቀያቸው መመለስ፣ ተፈናቃዮች ደህንነታቸው እንዲጠበቅ በአካባቢው የሰፈረ የታጠቀ ኃይል መበተን፣ በምዕራብ ትግራይ የተመሰረተው ህገወጥ አስተዳደር ማፍረስ፣ በተፈናቃዮች መኖሪያ ቤት ንግድና የእርሻ ቦታዎች እንዲሰፍሩ የተደረጉ ሰፋሪዎች ማስወጣት፣ በህገ መንግስቱ መሰረት ምዕራብ ትግራይ ወደ ትግራይ ክልል እንዲመለስ ማድረግ መሆኑን ነው በዛሬው ዕለት የተሰጠው የጀነራል ታደሰ ወረደ መግለጫ ያመላከተው። ምዕራብ ትግራይን በተመለከተ ድሮ በሆነ ጠቅላይ ግዛት ስር ነበረ የሚለው አመክንዮ ተቀባይነት የለውም። አሁን በሀገሪቱ ያሉት የአስተዳደር ግዛቶች በህገ መንግስት እውቅና ያላቸው ክልሎች እንጂ የድሮ ጠቅላይ ግዛቶች ወይም ክፍለ ሀገሮች አይደሉም በማለት የወራሪዎቹን ተረት አይሰራም። በድሮ የጠቅላይ ግዛት ወሰኖች ከተካሄደ ኦሮሚያ፣ አፋር፣ ሶማል፣ አፋር ወዘተ የሚባል ክልልም እንደማይኖር ግልጽ ነው። በአንጻሩ ትግራይ ግን ግዛቷ በአህዳውያን ከመቆራረሱ በፊት እጅግ ግዙፍ እንደነበረች ታሪክ ምስክር ነው። ከዚህ በመነሳት ነው በዛሬው ዕለት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በሰጡት መግለጫ የተፈናቃዮችና የትግራይ ሉዓላዊነት ጉዳይ ለሰላም ሲባል እንደማይተው ያስጠነቀቁት። ፕሬዝዳንቱ ይህንን የተናገሩት በሽረ በተካሄደው የጥር ስላሴ በዓል አከባበር ላይ ንግግር ሲያደርጉ ነው። የበዓሉ ዋና ጭብጥ የተፈናቃዮችና የትግራይ ግዛታዊ አንድነት መመለስ መሆኑን ተናግረዋል። ሌተናል ጀነራል ታደሰ ችግሩን በሰላም ለመፍታት ስራ እንደሚከናወን ተናግረዋል። ነገር ግን የተፈናቃዮችና የትግራይ ግዛታዊ አንድነት ጉዳይ ለሰላም ሲባል እንደማይተው ተናግረዋል። ጉዳይ ምምላስ ተማዛበልትን ሉዓላዊ ወሰናት ትግራይን ከም ሰጎን ርእስኻ አቢርካ ክትሓልፎ ምፍታን ውፅኢቱ ሞት ከም ዝኾነ ንሪኦ ዘለና እዩ። ስለዝኾነ ካብ ዝግባእ ግዜ ንላዕሊ ዝወሰደ እንተኾነ እውን ሕዚ እውን ሰላማውን ፖለቲካውን መፍትሒ ንምግባር ብኩሉ ገጽ ድጋፍን ድልውነትን ክህሉ ጻውዒተ የቕርብ። ነዚ ብዘይ ምፍታሕ ዝፍጠር ናይ ጸጥታ ቅልውላው ኣብ ትግራይ ሓፂርካ ምትራፍ ዘይከኣል ስለ ዝኾነ ሕዚ እውን ብልዑል ፖለቲካውን ስትራቴጂካውን ጥመታን ሓላፍነትን ቅልጡፍ መፍትሒ ክግበረሉ ይግባእ። ጄኔራሉ ሌላው ግልጽ ያደረጉት ጉዳይ ከሁለት ዓመት በፊት በጸለምቲ እንደተደረገው የወራሪዎች አስተዳደር ሳይፈርስ ተፈናቃዮች ወደ ቀያቸው መመለስ አደጋ መሆኑን በመግለጽ አስተዳደሩ ቅድሚያ ሊፈርስ መሆኑን ነው። ብወገኑ ዝነበሩ ጉባኣት ብጽንዓት ከም ዝተግበረን ዝፍለጥ እዩ። እዚ ኮይኑ ጭቡጥ ውፅኢቱ እቶም ናብ መረበቶም ክምለሱ ዝተገበሩ ተመዛበልቲ በቲ ክፈርስ ተባሂሉ ዝነበረ ዕጦ ኃይለ ምሓራ ይሳደዱ፣ ይእሰሩ፣ ይቀተሉ፣ መገዛ ዓዶም ይሽቅረሩን ንኻልኣይ ምምዝባል ይቃልዑን ኣለዉ። ካብ ኩሉ ዝኸፍአ ጥሕሰት ሕገ መንግስቲ ድማ ትምህርቲ ንምጅማር ዝግበር ዝነበረ ፈተነ ብሓይሊ ደው ክብል ተገይሩ ድሕሪ ምጽናሕ ኣብ ቀረባ ግዜ ኣብ ቤት ትምህርትታት ዝነበሩ ትግርኛ መጽሓፍቲ ክቃጸሉ ተገይሩ ብናይ አምሓርኛ መጽሓፍቲ ተተኪኦም ትምህርቲ በአምሓርኛ ክጅመር ተገይሩሎ። እዚ ተግባር ሽግር ምጽሕታርን ፍጹም ስለ ዘይኽድን ብግዚኡ እርማት ዘድልዮ እዩ። ኩሉ ኣብ ጸለምቲ ዝተፈጸመን ዝፍጸም ዘሎን ኩሉ ኣብ ጸለምቲ ዝፍጸም ዘሎን ዘምሃረና ነገር እንተሃለወ
ናይ ጸለምቲ ሽግር ንምፍታሕ ሞዴል ዝተኸተልናይ ሞዴል ብትልሚ ንትግራይ ዘኽስር ዘሎ እዩ ስለ ዝኾነ እዚ ጸለምቲ ተመዛበልቲ ንምምላስ ዝተኸተልናይ ሞዴል ኣብ ካሊእ ክሰርሕ ከምዘይኽእልን ከምዘይግባእን እዩ በመሆኑም የትግራይ ፕሬዝዳንት ጀነራል ታደሰ ወረደ ጀነራል ሳሞራ የኑስ የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ በምዕራብ ትግራይ ጉዳይ የጀመሩት የተቀናጀ ስራ ስኬታማ መሆን ጀምሯል። ዘላቂ መፍትሄ ለትግራይ ተፈናቃዮች በሚል መሪ ቃል ፕሬዝዳንት ጀነራል ታደሰ ወረደ ከሚመለከታቸው አካላት ጋር ጥር 4 ቀን 2018 ዓ.ም ያደረጉት ውይይት ተከትሎ አሜሪካ አምባሳደር ወደ ምዕራብ ትግራይ ያመሩት ምክንያት ይህ ነው። በውይይቱ ወቅት ጀነራል ታደሰ እንዳሉት ትግራይ ውስጥ ይሁን ከክልሉ በሌሎች ቦታዎች በተለይም በሱዳን የሚገኙ ተፈናቃዮች እጅግ ከባድ ችግር ውስጥ መሆናቸውን ገልጸው ችግሩን በዘላቂነት ለመፍታት ከሚመለከታቸው አካላት ጋር በጋራ እየሰራን ነው ብለው ነበር። እንደ ፕሬዝዳንቱ ገለጻ ከሆነ ተፈናቃዮቹ ክረምት ከመግባቱ በፊት ወደ ቀያቸው እንዲመለሱና ወደ ነባሩ የግብርና ስራቸው ሲመለሱ የምግብ ዋስትናቸውን ለማረጋገጥ የሚረዳቸው አስፈላጊውን የእርሻ ግብዓቶች እገዛ ይደረግላቸዋል ብለዋል። ተፈናቃዮቹን ወደ ቦታቸው በመመለስ ብቻ ችግሩን እንደማይፈታ የገለጹት ፕሬዝዳንት ታደሰ ተፈናቃዮች በሚመለሱበት ወቅት መንግስታዊም ሆነ መንግስታዊ ያልሆኑ ድርጅቶች እንዲሁም ምግባረ ሰናይ ድርጅቶች በዘላቂነት የተፈናቃዮችን ችግር በማቃለል ረገድ ሚናቸውን እንዲወጡ ጥሪ አቅርበው ነበር። ጥሪውን ከቀረበ በኋላ የተባበሩት መንግስታት የተራድኦ ድርጅቶች ጨምሮ ወደ ምዕራብ ትግራይ እንደሚገቡ ነው እየተገለጸ ያለው። ለዚህም በትግራይና በአዲስ አበባ የሚገኙ የትግራይ ጀነራሎች የፌዴራል መንግስትና የተራድኦ ድርጅቶች መግባባት ላይ መድረሳቸው የተገኘ ታላቅ ምርታ ነው። ጉዳዩን ይበልጥ አስፈላጊ የሚያደርገው ደግሞ ከመጪው የኢትዮጵያ ምርጫ ጋር ተያይዞ በመንግስትና በህወሓት መካከል የተፈጠረው ፍጥጫ ነው። የፌዴራል መንግስት በትግራይ ክልል ምርጫ እንደሚካሄድ በይፋ ቢገልጽም የህወሓት ቃል አቀባይ ግን ፓርቲው እንደ ሀገር አቀፍ ፓርቲ በህጋዊነት እውቅና እስካልተሰጠው ድረስ ምንም አይነት ምርጫ በትግራይ አይካሄድም በማለት ግልጽ አቋም ይዟል። የትግራይ ላላዊነትና የተፈናቀሉት የመመለስ ጉዳይም በመንግስትና በሁሉም የትግራይ ፓርቲዎች ቀዳሚ ሆነ የተቀመጠ አጀንዳ ነው። ይህ በሁለቱ ወገኖች መካከል ያለው የህግና የፖለቲካ ፍጥጫ የጌታቸው ረዳን ጉብኝት ለየት ያለ ትርጉም እንዲሰጠው አድርጎታል። ምዕራብ ትግራይ በታሪክም ሆነ በቅርብ ጊዜው ጦርነት የትግራይ ማንነቱን ለማሳጣት እጅግ ብዙ መከራ በባላባቶቹ የትግራይ ዜጎች የተፈጸመበት ስፍራ መሆን ይታወቃል። በአሁኑ ወቅት የትግራይ መንግስት ለሰላም ሲባል ብዙ የትግራይ ዜጎች እያለቁ ዝምታ መምረጡን ከባድ ተቃውሞ እየቀረበበት መሆኑን የሚታወቅ ሲሆን የሰላም አማራጭ ከተዘጋ ግን አካባቢውን በኃይል ለመያዝ ጥረት ሊያደርግ ይችላል የሚሉ ስጋቶች ባሉበት በዚህ ወቅት እንዲህ ያለ የከፍተኛ ባለስልጣናት ጉብኝት መደረጉ ከጀርባ ምን እየተሰራ ነው የሚል ጥያቄ አስነስተዋል። የአሜሪካ አምባሳደር በዚህ ጉዞ ላይ መገኘታቸው ደግሞ አሜሪካን ጨምሮ ምዕራባውያን በዚሁ የምዕራብ ትግራይ ጉዳይ ህገ መንግስቱን ጥያቄ ውስጥ ላለማስገባት ጉዳይ ላይ ያላቸውን ፍላጎትና ተጽዕኖ በግልጽ የሚያሳይ ነው። ይህ የአቶ ጌታቸው ረዳ ጉዞ በትግራይ ላይ ያለውን ወታደራዊ ውጥረት ለማርገብ በብልጽግናና በትግራይ መካከል ያለውን ቁርጥራጭ ግንኙነት ወደ ተሻለ መድረክ ሊያሳድገው እንደሚችል የፖለቲካ ተንታኞች እየገለጹ ይገኛሉ። የምዕራብ ትግራይ ዕጣ ፈንታና የትግራይ ምርጫ ጉዳይ የኢትዮጵያን ቀጣይ ሰላም የሚወስኑ ወሳኝ ነጥቦች መሆናቸው ግልጽ ነው። በመጨረሻም የወራሪው ቡድን መሪ አሸተ ደምለው ተሸማቀቀ። አቶ ጌታቸው ረዳን ከወራት በፊት ማንነቱን የካደ ነው በማለት ሲያብጠለጥል የነበረው አሸተ ደምለው በዛሬው ዕለት በተለመደው ምዕራብ ትግራይን የአማራ ክልል አካል የማድረግ የከሸፈ ፕሮፓጋንዳ ታጅቦ አቶ ጌታቸው ረዳን አንገቱን አቀርቅሮ ሰላምታ ለማቅረብ ተገዷል። ባዳው አሸተ ደምለውና ተባባሪዎች የምዕራብ ትግራይ ማንነት ለማጥፋት የሄደበት ጭካኔና የጭፍጨፋ መከራ ያላጠፋ በመሆኑ ልክ ከወራት በፊት ጌታቸውን ተሳድቦ በዛሬው ዕለት አንገቱን ደፍቶ ለሰላምታ እንደቀረበ ሁሉ ከአካባቢው መነቀሉ የማይቀር መሆኑን ተገንዝበዋል። ትግራዋይ ማንነቱን በመግፈፍ በአማራ ለመለወጥ በምድር ላይ ያለ ሁሉ ጭካኔውን ተጠቅሞ ያልተሳካለት ወራሪው ኃይል በዛሬው ዕለትም በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ለመቀበል ባሰራጨው መረጃ ያቺ ሰው መሳይ አረመኔዎች የደም ምድር ያደረጓት የአሜሪካው የውጭ ጉዳይ ሚኒስትር የዘር ማጥፋት ወንጀል እንደተፈጸመባት ያመነባት ምዕራብ ትግራይ የነጻነት ነጭ ወርቅ ምድር ሲል ነው ያ ሁሉንም መረጃ በእጁና በደጁ የያዘው አምባሳደር ለማሞኘት የጣራው። ቢሆንም ግን ጨለማው ሊነጋ ቀርበዋል። በምዕራባዊ ዞኖች 30ዎቹ የወልቃይት ወረዳ ቀበሌዎች ማይጋባ፣ ቤት ሙሉ፣ ማይጫዓ፣ በለሳ ቆዋሕ፣ ማይ ጥምቀት፣ ላዕለዋይ ማይ ሑመር፣ ዓዲ ፍልሖ፣ ጸብሪ፣ ቃሌማ፣ መጉ፣ ዓዲ ረመጽ፣ ወፋርግፍ፣ ብላምባ ሚካኤል፣ ብላምባ ቅርሺ፣ ዓዲ ጋባ፣ ኩሊታ፣ ደጀና፣ ሽሬላ፣ ምድረ ወይዘሮ፣ ደብረ ማርያም፣ ወለል፣ ሽቁዳ፣ አውራ፣ አወርቂ፣ 30 አይና፣ እንዳቦ፣ ሰላም፣ ክሳድ ደለሳ፣ ጃሙስ፣ ሩባ፣ ለሜን ወዘተ ወደ ባለቤታቸው የሚመለሱበት ከጭፍጨፋ የተቀረው ህዝባቸውን በፍቅር የሚያኖርበት ጊዜ መጥቷል። በህዝብ ተወካዮች ምክር ቤት የትግራይ ወንበር ብዛት ምዕራብ ትግራይን ጨምሮ ነው 38 የሚሆነው። ምርጫው ሲካሄድ ይህን ታሳቢ ያደረገ ነው። ከዚህ ውጭ ሊሆን አይችልም። ምዕራብ ትግራይ ነጻ ስለመውጣቱ አያጠራጥርም።
ወልቃይት ሰገዴ ጸለምቲ ኩሉ ዘኑ ትግራዋይ ባይዘው አነ ዝአምነሉ ወልቃይት ሰገዴ ጸለምቲ ኩሉ ዘኑ ትግራዋይ ባይዘው አነ ዝአምነሉ ወልቃይት ሰገዴ ጸለምቲ ኩሉ ዘኑ ትግራዋይ